ማንም ሰው አንዲት ቃል አውጥቶ መናገር እንደማይችል ውስጧ ከተረዳ ከዛ በኋላ ውስጧን ነው መኖር ያለባት። አማቾችሽ በእድሜ ትልቅ ስለሆኑ የባልሽ እናትና አባት፣ የባልሽ አክስት አጎት፣ የባልሽ እህት ወንድሞች በእድሜ ትልቅ ስለሆኑ እንዲሰድቡሽ መንግስት ፍቃድ አልሰጣቸውም። ታክስ አይከፍሉበትም። ማንም ፍቃድ የለውም አንቺን ለመስደብ። እድሜ ትልቅ ናቸው ይሁኗ። እናቱ እኮ ናቸው ይሁኗ። እንደ እናት ራሳቸውን ማስከበር ካልቻሉ፣ እንደ እናት ክብር መስጠት ካልቻሉ አባሪያቸው። ምክንያቱም ከራስሽ የሚበልጥ ነገር የለም። ህግ ህግ ነው፣ ስርዓት ስርዓት ነው። አማች ስለሆናችሁ እየመጣችሁ የልጃችሁ የወንድማችሁ ምናምን ሴት እየገቡ የሚሳደቡ ሴቶችን አንቺ አፍሽ ምላስ የለሽም፣ ያንቺ አፍ የተሳሰረ ነው፣ ያንቺ መብት አታቂም፣ አንቺ ሰው አይደለሽም፣ አንቺ ሴት አይደለሽም። ኑሮ አይበቃም ለመጨነቅ፣ ህይወት አይበቃም ለመጨነቅ፣ ልጆችሽን ቴኬር ስታረጊ አይበቃሽም ለመጨነቅ፣ ራስሽን ስትገነቢ ስትማሪ ወይ ስራ ስትሰሪ የሆነ ነገር ስታረጊ የመጣሽበት መንገድ ይበቃሻል። አማች ስለሆነ እየመጡ እኝኝኝ የሚሉብሽን ሰዎች አንቺ ምላስ አለሽ፣ ራስሽን ማስከበር አለብሽ። መከባበር ጥሩ ነው። ካላከበሩሽ፣ ከናቁሽ፣ ከሰደቡሽ፣ ካዋረዱሽ አንቺም እጥፍ ስጫቸው። ይሉንታ የለም በዚህ ዘመን። ምክንያቱም ህይወታችን ይበቃናል ለመጨነቅ፣ የዕለት ተዕለት ፈተናችን ይበቃናል ለመጨነቅ። እስከ ዛሬ ድረስማ ምስኪን እህቶቻችን፣ እናቶቻችን፣ አያቶቻችን አማቾቻቸው ሲሰድቧቸው ጓዳ ውስጥ ገብተው ያለቅሱ ነበረ። ፊታቸው የሌለ ከለር እስከሚያወጣ ምድር ላይ ታይቶ የማይታወቅ ከለር ቆዳቸው ላይ እየታየ እነሱ አንገታቸውን ስብር አድርገው ምስኪኖች። እንደዚህ አይማሩም ነበራ። እንደዚህ የሚነግራቸው የለም ነበር። ገልብጩ። ማንም የሚናገርሽን ሰው ወደዛ ቤው ማንንም እንዳሰሚ። አንቺ ፈጣሪን ፈርተሽ፣ አንቺ ህይወትሽን አክብረሽ፣ ህግን አክብረሽ፣ ስርዓትሽን ይዘሽ እስከኖርሽ ድረስ እናቱ ትልቅ ናቸው፣ አባቱ ትልቅ ናቸው፣ አክስቱ ትልቅ ናቸው፣ አያቱ ትልቅ ናቸው፣ እየመጡ ይሳደባሉ፣ እየመጡ እንዲላሉ የሚባል ነገር የለም። ውሸት ነው፣ ውሸት ነው። ትልቅ ስራ ነው፣ ትልቅ ፈጣሪ ነው። ሰው ትልቅ ነው የሚባለው ደግሞ በተግባሩ ነው። በእድሜ ትልቅነት ምክንያት የመናገር ፍቃድ የሰጣቸው፣ የመሳደብ ፍቃድ የሰጣቸው ነገር የለም። ውሸት ነው። ካላከበሩሽ አታክብሪያቸው። ካላስተናገዱሽ፣ ጥሩ ፊት ካልሰጡሽ አትስጫቸው። ከዛስ መጨረሻ ላይ ደግሞ ይሄ አመታት ማሳለፍ የለባቸውም ሴቶች እህቶቼ። ይቀየራሉ አይቀየሩም። ሲጀመር ስነ ስርዓት ስለሌላቸው ነው የሚሳደቡት። እንደውም ልጆችሽ ፊት እንዲህ አይነት ቃላት ይናገራሉ። አንቺን የናቀ አማች ልጆችሽን አያከብርም። አንቺን ያዋረደ አማች ልጆችሽን አያከብርም። አትፍሩ እህቶቼ፣ ልክ ልካቸውን አሳዩቸው። ስለዚህ ይሄ ያልተገራ ምላስ፣ ይሄ ያልታረመ ምላስ፣ ይሄ አንቺን ያላከበረ ማንነት፣ ይሄ አንቺን ክብር ያልሰጠሽ መጥተው ልጃቸው ፊት የራሳቸው ወንድ ልጃቸው ፊት ዝቅ ሲያደርጉሽ አንቺን ብቻ አይደለም እኮ የራሳቸውንም ልጅ ነው ያላከበሩት። መልካም ቤተሰብማ ልጇን የምታከብር ወንድ ልጇን የምታከብር እናት ሚስቱን እንደ ንግስት ነው የምታያት። ለምን? ልጇ ንጉስ ነዋ። ልጇን ያነገሰች ማንም እናት ሴት ልጅ ካለቻት ልጇን እንደ ንግስት ነው የምታያት። ጤነኛ እናት፣ ትክክለኛ እናት። ወንድ ልጇን ደግሞ እንደ ንጉስ ነው የምታየው። ስለዚህ ያንቺ ባል እንደ ንጉስ የምታየው ከሆነ አማችሽ ወይንም ደግሞ የባልሽ እናት አንቺን እንደ ንግስት ነው የምታይሽ። እንደማትፈልገው ዕቃ ገዝታ እንዳመጣችሽ ነገር አትሰድብሽ፣ አትንቅሽም። ልጇን የምታከብር እናት፣ ልጁን የሚያከብር አባት የልጁን ሚስትም ይሁን የልጁን ባል አይሰድብም። ይሄ በጣም በዚህ አታክ የሚደረጉት ሴቶች እህቶቼ ናቸው። አክስቱ ይመጡና ይሳደባሉ፣ እህቱ ትመጣና ትሳደባለች፣ እከሌ ይመጣና ይሳደባል። እንዴ አንቺ ያገባሽው አንድ ሰው። እነዚህ ሁሉ የሚሰድቡሽን አንድ ላይ ጥቅልልል አርጊና ቤቴ እንዳትመጡ ብለሽ አባሪያቸው። ቤቱ ያንቺም ነው፣ ህይወቱ ያንቺም ነው። አይ እሱ ይከፋዋል፣ አይ እንደዚህ ይሆናል ይላሉ አንዳንድ እህቶቻችን። በጣም የሚያስገርመው ነገር መልካም ባሎች፣ መልካም ወንድሞቻችን፣ በጣም ጥሩ ባሎች ለሚስቶቻቸው ስርዓትን፣ ህግን፣ ፈጣሪን ፈርተው የሚኖሩ ወንዶች በጣም አስቸጋሪ እናት ይኖራቸዋል፣ ወይ በጣም አስቸጋሪ እህት ይኖራቸዋል። ቤት ውስጥ ሲመጡ ከሚስታቸው ጋር ሰላማዊ ናቸው። ለልጆቻቸው ጥሩ አባቶች ናቸው፣ ስርዓት ያላቸው። በቃ ለአንድ ወንድ ትክክለኛ ስርዓት ያለው ባል ነው፣ ትክክለኛ ስርዓት ያለው አባት ነው የሚባል ወንድ ሆኖ ግን እናትየው ይመጡና ቤቱን ይበጠብጣሉ። እህቱ ትመጣና ቤት ትበጠብጣለች። አክስቶቹ ልጆቹ ሁሉ ይመጡና ቤቱን ያተራምሱታል። እሱ በመሃል ላይ ሊሰቃይ ይችላል ብላ ሚስት ስለምታዝን ምን ትላለች? ለባሏ ስትል ዝም ትላለች። እንደዚህ አይነት ሰዎች አዎ ትክ ነው፣ ባላችሁን አታስገቡ። ይሄ ደግ ባል፣ ይሄ ደግ ወንድማችን ከስንት አንድ የሚገኝ ወንድም